በመጨረሻም እችን የመሰለች አበባ ማስቀመጫ እኔና ማመን ተጋግዘን ሰርተናል። እኛ ወደናታል አይደልማ? አዎ። እናንተም እንደምትወዷት ተስፋ እናደርጋለን። ሰላም፣ እንዴት ናችሁ? መሰረት ነኝ። ይህ መሲ ጄጄ ቲዩብ ነው። በዚህ ዩቲዩብ ቻናል እንግዲህ ከ10 ዓመት በታች ያሉ ህፃናት ልጆችን የቤት ውስጥ ሙያ እያሰለጠንን ጎን ለጎን ደግሞ እንደዚህ አይነት የእጅ ስራዎችን እኛ ስንሰራ አጠገባችን ቁጭ አድርገን እንዲሰለጥኑ የምናደርግበት በትንሽዬ እድሜያቸው ሙያ ማሰልጠን ያለውን ጥቅም የምንማማርበት ፕሮግራም ነው። ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሌላም ሰው ጋራ ተደራሽ እንዲሆን ማድረግ ትችላላችሁ። በተለይ ደግሞ ካላችሁ አዳዲስ ወላጆች ከዚህ ምክርና ስልጠና ጥሩ ጥቅም ታገኛላችሁ ብዬ አስባለሁ። ዛሬ እንግዲህ የምሰራው በካቻፕ ጠርሙስ እንደባለፈው ሳምንት በካቻፕ ጠርሙስ እና በጆንያ ገመድ ነው። የባለፈችዋ እችን ነበር የሰራሁት በካቻፕ ጠርሙስ በእንጨትና በጆንያ ገመድ ነበር። ጠርሙስ ግን እንጨት የለም። በጆንያውና ጠርሙሷን ብቻ ተጠቅሜ ቆንጆ ግን ዛሬም ታምራለች ቆንጆ አይነት ተማመን ጋር ሆነን እንሰራለን። አብረን እንጀምር። አሰራሩን አሳያችኋለሁኝ አንድ ባንድ። መጀመሪያ እንደባለፈው እንግዲህ ከስር እንደዚህ የምትለጠፈዋን ነው ክብ አድርገን የምንሰራት እንደዚህ እያደረግን ከዛ መሀል ለመሀል ላይ እንደዚህ እንለጥፋታለን። እማ ዛሬ እንደዚህ አሰራሩን ካየሽ ለሚቀጥለው ደግሞ ብቻሽን መስራት ያቅትሻል? አይ አያቅትሽም አይደል? አሁን አንቺ ቁጭ ብለሽ ጌም ስትጫወቺ ከምትይና እንደዚህ እጅ ስራን ስሰራ እያየሽኝ አብረሽኝ ቁጭ ብለሽ ብትማሪ የቱ ይሻልሻል? ጌም ብጫወት። እውነቱን ስለነገርሽኝ በጣም አመሰግናለሁ። ግን ሙሉ ቀን ጌም መጫወት ጥቅም አለው ብለሽ ታስቢያለሽ? አይ ጥቅም የለውም ማለት አዲስ ነገር ታቂበታለሽ? አዲስ ነገር ትማሪበታለሽ? መሳቅ፣ መጫወት ምናምን ካልሆነ በስተቀር ሌላ ምን ጥቅም አለው? ትምህርት ሰጪ ነገር አለው የለውም አይደል? ጌም በቃ ስለዚህ ጌም የተወሰነች ሰዓት ትንሽዬ ደቂቃ ብቻ ተጫወቺና እሱንም ብዙም ባትጫወቺ ምንም አይደለም። ግን አሁን ያው ስለለመድሽው በረፍት ቀንሽ 10 ደቂቃ ብቻ ጌም እንድትጫወቺ ይፈቅድልሻል። ከዛ ውጪ ያለውን ደግሞ ሌላ ጨዋታ አቃቃ ትጫወቻለሽ አይደል? ፀጉርሽን ትሰሪያለሽ፣ ትታጠቢያለሽ። ዛሬ አሁን የረፍት ቀን ነው። ቅቤ ተቀብተሻል፣ ጌም ተጫውተሻል። አሁን ደግሞ ይሄንን እጅ ስራ ትማሪያለሽ። እሺ ጌም መጫወት ሙሉ ቀን መጫወት ደግሞ ጉዳትም እኮ አለው። ምን ጉዳት ያለው ይመስልሻል? እንጃ ዝም ብለሽ ቁጭ ብለሽ እሱ ዝም ብለሽ ስታዩ ምንሽን የሚያምሽ ይመስልሻል? አይን ያማል አይደል? አይንሽን ያምሻል፣ ራስሽን ያምሻል። እና ታዲያ ጉዳት የለውም? ራስ አያምም? አያምም? ምንድን ነው የሚያመው? አይን ብቻ። ታዲያ አይን ቢታመም ያን ያክል ጉዳት የሌለው ነገር ይመስልሻል እንዴ? አይናችን እኮ ሲያይ በጣም ደስ ይላል። ብዙ ነገር እናይበታለን። የሚያምሩ ነገሮች እናይበታለን። አትክልቶችን እናይበታለን አይደል? ሰማዩን እናያለን፣ እናነባለን፣ ሰው እናያለን። የአይን ጥቅም ቀላል ነው እና እሱ ቢታመም ምንም ችግር የለም አለ። ችግር አለው አይደል? ስለዚህ አይንሽን መንከባከብ የለብሽም አለ። በቃ አይንሽን ለመንከባከብ ረጅም ሰዓት ጊዜሽን ምን ላይ አታጠፊ ማለት ነው? ስልክ ላይ ጎበዝ። በፕሮግራም ቴሌቪዥንን በፕሮግራም በሳምንት ውስጥ በረፍት ቀን ለ2 ሰዓት ብቻ ጌም በሳምንት ውስጥ በረፍት ቀን ለስንት ደቂቃ ብቻ? ለ10 ደቂቃ ብቻ። ከዛ ውጭ ያለውን እኔን ስራ ማገዝ፣ የቤት ውስጥ ስራ መማር፣ ቡና ማፍላት መልመድ፣ እቃ ማጠብ መልመድ፣ እኔን ማገዝ መስራት ደግሞ እኮ ደስ ይላል። ጌም ብቻ የሚያስደስት መስሎት ነው? ስራ መስራት እኮ ደስ ይላል። እሺ ቡና ባለፈው አፈላሽልኝ አይደል? እና ምን ተሰማሽ? ደስ ይላል። ደስ ይላል። ሁሉም ስራ ስትለምጂው ደስ ይልሻል። ከዛ ደግሞ እኔን ማገዝ በመቻልሽ በጣም ደስ ይልሻል ስለምትወጂ አይደል? አሁን ይልሽ እቺ ካቻፕ ጠርሙስ ካቻፓን በልተሽ ጨረሰሻታል። ጠርሙሱን ከምጥለው ምን እናረጋታለን?
የእጅ ስራ እንሰራባታለን። ወደሚጠቅም ነገር እንቀይራታለን። ወደሚያምር ነገር እንቀይራታለን ከምንጥላት አይደል? እንደዚህ አይነት ነገሮችን ማሰብ የምትችይው ደግሞ በመሞከር ነው። ስትሞክሪ ቆንጆ ነገር መስራት ትለምጃለሽ። ተጠቅመሽ በጣልሻቸው እቃ እንደገና መልሰሽ ጥቅም ያለው ነገር መስራት ትችያለሽ። ፈጠራ መልመድ ትችያለሽ። እሺ እቺን ታህል ከሰራናት ይበቃል። እንደባለፈው ሳምንት እቺን የምታክል ከዚህ በላይ ወደዚህ ባይወጣ ጥሩ ነው። በቃ እቺን የምታክል በቂ ናት። እዚች ጋር እናቋርጣታለን። ያው ወደዚህ አይሽ እዚች ጋር ብቻ ይሄን ልቁረጥ። ቤቱ ቆይ መቀስ እጅሽን እንዳይቆርጥሽ እንዴት እንደምትቆርጫ ሳይሻለሁ። እሺ መቀስ ስትጠቀሚ ምናምን በጥንቃቄ ነው እንጂ እንደዚህ ስታደርጊ ደግሞ እሽን ብቆርጩ ሌላ ችግር ነው። ስለዚህ እኔ እንዴት እንደምቆርጥ መጀመሪያ እኔ ስሰራ በደንብ ይይኝና አፏ ድረስ የምናረጋት አይሽም። አፏ ድረስ ከላይ ጀምረን ነው የምናስይዛት። ከላይ ጀምረን ነው የምንጠመጥማት። አፏን በደንብ ሽፍን እናረጋታለን። የባለፈችዋ በእንጨት የሰራዋት ትንሽ አታግላይ ነበረ። ዛሬ ግን ገመድ መጠቅለል ብቻ ስለሆነ ምንም አያስቸግርም። እንደዚህ ብጥ ያሉ ገመዶች ተቆርጠው ይወጣሉ። እሺ ስለምትቸገሩ ልቆረጣታ አሁን ይሄን ትቆርጫለሽ። እንግዲህ መጫወት ብቻ የለመደ ልጅ ቁጭ ብለህ ሙያ እናስተምረው ሲሉት የመሰላቸት የመታተት ነገር ይታይባቸዋል። ግን ቀስ በቀስ እየለመዱ ሲሄዱ ይተውታል። እየወደዱት ሲመጡ እያወቁት ሲመጡና ራሳቸውን መስራት ሲጀምሩ መሰላቸትና መታከቱ ነገር ብዙም አይታይባቸውም። እንደውም እየተውት ነው የሚመጡት ስራውን እየወደዱት ሲመጡ። እስከዛ ድረስ ግን አሁን ከጨዋታ ላይ ጠልቼ ስላመጣኋት ማመን ራሱ ይኸው እየተንጠራራለች፣ ታዛጋለች። ማማ እንዴት ነሽ? ደህና ነሽ? ያት የሰራኋትን ያት ይሄንን እኮ ልትሰሪ አሁን ብሰጥሽ ትሰሪያለሽ? ትሰሪያለሽ? ግሉ ግን እኮ ያቃጥላል። እንዳያቃጥልሽ እንጀት አድርጊልኝ። እኔ አደርግልሻለሁ። እሱም ጥሩ ልክ ነሽ። እንደዛ እያደረኩኝ አሳይሻለሁ። ዛሬ ነው እቺን እኔ ልጨርሳትና እኔን ይይኝና በሚቀጥለው ደግሞ ትሰሪያለሽ በረፍት ቀንሽ። እሺ
በቃ እዚህ ድረስ በቂ ነው። እዚህ ድረስ በቂ ነች። እንደዚህ እቺ አሁን ቁጭ ስትል ድምጽ የላትም፣ አትሰበርም፣ ቆንጆ ናት። ከላይም ደግሞ እዚህ ትከሻዋ ድረስ በቂ ናት። ከዛ ውጪ እዚች ጋር ጌጣጌጥ እናደርግባታለን። ምን ነው እማ ወይ ጥፍርሽ ላይ ያለው እንዴት ነው የሚለቀው? ጥፍርሽ ላይ ያለው እንዴት ነው የሚለቀው? ጥፍርሽ ላይ ያለው ግሉ ይለቃል። አስለቅቀዋለሁ። በምን በእጄ ነው እያነሳሁት እያልኩኝ ታጠበዋለሁ። እንዳያቃጥልሽ ብቻ ነው መጠንቀቅ ያለብሽ እንጂ እንደዚህ እርጥቦ ከነካ ይለቃል፣ ችግር የለም። ግን ያቃጥላል፣ ግሉ ጥንቃቄ ይፈልጋል። እሺ ጥፍሩን ምን ያደርጉት? ጥፍሩን ምንም አያደርጉም። ትኩሱን ከነካሽ ግን እጅሽን ያቃጥልሻል። ቀስ ብዬ ነው እንዳይነካኝ ነው እኔ የምሰራው እንጂ እጅሽ ላይ እንደዚህ ጥፍርሽን የተሰራሽ እንዳያቃጥልሽ ነው ማለት ነው። እሱማ ለጌጥ ነው። ሁሉም ግሉ ካለቀ እንዴት ነው የምታመጪው? እዚህ ውስጥ እንደዚህ አይነት ሲያልቅ ሁሉ አስገባ እገዛለሁ። ከየት? ከመርካቶ ድረስ ከላቦ መርካቶ። ምን ችግር አለ? ታክሲ ያለ አይደል? ግን በመኪና ብትሄጂ ቀልሽ። ኧረ በረሽን ከመታባኪ ይሻላል። ነዳጅ በብር አይደለም የሚገዛው ነው እና ማሽላሊ ያው ተዛይልሽ ምን ፈረክሽ? ያይሽ ነው ለነፋ ስንት ነው የሰራችው? አንድ ነው የሰራሁት። 4 ሰራና እንዴት እንደምለጣጠፋቸው ሳይሻል አንቺ እንትኑን ለቆራጭ ጌጡን ጠርሙስ አይደለም፣ ጠርሙሱ ላይ ያለው ጭረቶች ቆራጫቸው እንጂ ምንድነው? እንጂ ያዩ እነዚህ ጭረቶችን ቆራጫቸው። እሺና እጅሽን እንዳቆርጪ ተጠንቀቀሽ። ይበቃል እንደዚህ ጭረቶቹ መጥፊያቸው ከታችም ከላይም የለውም እንጂ ከታች እኮ እንዴት ነው የሚያዘው መቀስ? እኔ እንዲህ ነው አይደለም እንደዚህ እስቲ ተገለበጠ እንዴ? ቆይ እሰውንሽ ለምን እንደምታዞሪ እንደዚህ ነው። እሺ በቃ እንደሚመችሽ ለነገሩ ሰው ጋዘዘው አይምሮም ሲያዝ ነው ትክክለኛው የሚመጣው። አይምሮሽ እንደሚያዝሽ ስታረጊ አትቀፊው ልብስሽ ላይ። ከዚህ በላይ ይበቃዋል። እስቲ ጭረቶቹ አለቁ። ይሄኛው ትንሽ ነው፣ የታችኛው ሁለት ነው።
አውቃለሁ። ወይስ ቆንጆ መብቃት ማለት ለመብቃቱን የምታውቂው እንዴት ነው? ሲጠፋ ጭረቶቹ አይደል? ጭረቶቹ ሲያልቁ አሁን ጠፍተዋል። አንቺ ነሽ የምታዪው። ያ እስቲ ይመስልሻል? አንቺ እንደዛ ያለቀ ከመሰለሽ በቃ እንዴት ነው? አሁን ይሄ ልቀለቀል ነው። አይ እዚህ ላይ ያሉትን ጭረቶች አንሻቸው። ቀስ እያልሽ እንደራሷን እንዳቆርጫት። ስንት ሰራው? 3 ስንት ቀረ? 1 ከዛ በላይ ከሆነ አያምርም፣ ከበዛ አያምርም፣ ካነሰም አያምርም። እዚህ ጋር ግሏል። እዚህ ጋር ግሏል። ከበረደ በኋላ ግሉ እኮ ብዙ አይቆይም፣ ወዲያው ነው የሚቀዘቅዘው። አላቃጠለኝም ግን ይሁን አልጋለኝም እኮ አይነካሽም። አልቋል። ጨረት የለውም እማ ለቆርጦ ጨረቱ አልቋል። እስቲ ያው ምን ይመስልሻል? አልቋል። ቀጠለሽ ትንሽ ዞር ይሄን ግን ጨረት የለውም። ይሄን የለውም። ከሌለው ጨረሽ? ስለዚህ አሁን ለባለው ይሄ ማመን ጭረቱን ቆራርጣ አስተካክለዋለች። አሁን እዚህ ጋር ለጥፋታለሁ። አልቋል ማለት ከዛ ነው። እነዚህ እንትን ልበላቸው ተቀሳስ ፈልግሽ ልቆራርጥ ቆረጥሽ ትልልቁን ነው። ስንት ነው የምቆርጥልሽ? 4 ይኸው 1 ይኸው 1 ቆርጫለሁ። አለፍ አለፍ እያለን 4 ቦታ ከላይ ከታች በዚህ መንገድ ካረግንበት በኋላ ጌጥ እንድትሆናት ደግሞ እንደዚህ አይነት ጨሌዎች፣ አሁን ይሄ ፋሽኑ ያለፈበት የአንገት ጌጥ ነው። ስለዚህ ከምንጥለው እንደዚህ ወደ ጥቅም መቀየር ይቻላል። እዚህ ጋር ጌጥ ይሆናል፣ ያምራል። ጥሬዎቹን ጥራቸዋለሁ። አይ ጥሬዎቹን ሰብስቢ እናስቀምጫቸው እንጂ ሌላ ደግሞ እንሰራበታለን። የሚጣል ነገር የለም። እዚህ ጋር ለጥፋቸው። አይ አንለጥፋቸውም። ሌላ ስንሰራ ደግሞ ሌላ ቦታ ላይ እንደ ሁኔታው እናስገባቸዋለን። እሺ
ቆይ አይሽ እንዴት እንዳገዝሽ። አሁን አንቺ ባትኖሪ ኖሮ ማን ነው ይሄንን የሚቆርጥልኝ? ይሄን ስጨርስ ገና ስቆርጥ እንትን ይኖር ጊዜው ይስጥብኛል አይደል? ግን አሁን አንቺ ስላለሽ ቆረጥሽልኝ። በመቁረጥሽ ደግሞ አንቺ ትደሰቻለሽ። ደስ አለሽ አይደል? እኔ ቅድሙ ራሱ ለቀቀሽ ቁጭ ብለሽ ስንት ቀረ? አንድ ሁለት ይቀራል ማለት ነው። ቶሎ ያ አንድ እዚህ ጋር የለም አለ። በቃ አንድ ብቻ ስጭ። ቆይ እዚህ ጋር እሺ ጎበዝ። ታምራለች። ጌጦቿም ሄደውባታል። ከለሩ ራሱ ተቀራራቢ ነው፣ አብሮ ይሄዳል፣ ያምራል። ከዛ የተፈጥሮ አበባ ፈጣሪ ፈጠረው ቻት ጎበዝ። በመጨረሻችን የመሰለች ቆንጅዬ የአበባ ማስቀመጫ ሰርተናል። በጣም ታምራለች አይደልማ? እኔና ማመን ወደናታል። ተባብረን የሰራናት እንደምትወዷት ተስፋ እናደርጋለን። እንግዲህ ይህንን እጅ ስራ ቪዲዮውን አጠቃላይ ፕሮግራሙን ከወደዳችሁት ቅድም እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት በመስጠት የተሻለ ቪዲዮ እንድንሰራ ልታበረታቱን ትችላላችሁ። እስካሁን አብራችሁን ስለነበራችሁ እናመሰግናለን። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ቻው።